የፊት ቆዳ እርጅናን የሚከላከሉ 13 ምግብና መጠጦችን የማጋራችሁ ይሆናል። እንደሚታወቀው መጥፎ የአመጋገብ ስርዓት ጤናን ብቻ ሳይሆን ውበትንም ያጠፋል። በእርግጥ እርጅና የማይቀር የተፈጥሮ ሂደት ቢሆንም በየዕለቱ የምንወስዳቸው ጎጂ ምግብና መጠጦች እንዲሁም የተዛባ የአኗኗር ሁኔታችን ግን ውጫዊ ቆዳችንንም ሆነ ውስጣዊ አካላችንን በፍጥነት እንዲያረጅ የማድረግ አቅማቸው እጅግ በጣም ከፍተኛ ነው። ከዚህም የተነሳ በዕድሜ እኩያ ከሆናችሁ ሰው ጋር የብዙ ዓመት ልዩነት ያላችሁ መስላችሁ ልትታዩ ትችላላችሁ። በተቃራኒው ደግሞ ዛሬ የምናያቸው ምግቦች የእርጅና ምልክቶችን ለማዘግየትና የወጣትነት መልክን ለረጅም ጊዜ ለማቆየት እጅግ በጣም አስፈላጊ ናቸው። ከተለያዩ ምግቦች በተጨማሪ በፋብሪካ ከሚቀነባበሩና በዘይት ከሚጠባበሱ ምግቦች እንዲሁም ከአርቲፊሻል ጣፋጭ መጠጦች መራቅ የፊት ቆዳ መጠውለግ፣ መገርጀፍና መጨማደድ ለማስቀረት አስፈላጊ መሆናቸውን መዘንጋት የለብንም። ሰላም፣ ዶክተር ትንሳኤ ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ቆዳ የተለያዩ ንጣፎች ስላሉት በየጊዜው የምትገዟቸው ውድ ቅባትና ክሬሞች ከላይ ያለውን ችግር እንጂ ውስጥ ድረስ ዘልቀው ቋሚ መፍትሄ መስጠት አቅም አይኖራቸውም። ለማንኛውም የፊት ቆዳ እርጅናን የሚከላከሉ እጅግ በጣም ጠቃሚ 13 ምግብና መጠጦችን አጋራችኋለሁ። እስከ መጨረሻው አብራችሁን ቆዩ። 13ኛ አሳ። ኦሜጋ 3 የበለጸገውና በየትኛውም ዘርፍ ከጤናማ ምግቦች ተርታ የማይጠፋው አሳ ለአእምሮ ብቃት መጨመር እንዲሁም ለልብ ጤና ካለው ጠቀሜታ በተጨማሪ ቆዳን ከእርጅና ምልክቶች ለመከላከል በጣም አስፈላጊ ነው። ጥናቶች እንደሚያሳዩት አሳ በተለይም በፀሐይ ብርሃን ጨረሮች አማካኝነት ቆዳ ላይ የሚደርሰውን ጉዳት ለመከላከል በከፍተኛ ሁኔታ የሚረዳ ሲሆን በልዩ ሁኔታ የቆዳ የመለጠጥ አቅምን እንዲሁም የፊት ቆዳ ተፈጥሯዊ እርጥበት ለመመለስ ይጠቅማል። አሳን መመገብ የማይቻልበት ሁኔታ ካለ የአሳ ዘይትን በተቻለ መጠን መውሰድ የፊት ውበትን ሆነ የወጣትነት መልክን ለማቆየት ቁልፍ ሲሆን ለቆዳ ካላቸው ጠቀሜታ አንጻርም ካሉት የአሳ ዝርያዎች መካከል ሳልሞንና ማክሬል በግንባር ቀደምትነት ይቀመጣሉ። 12ኛ ተልባ። ተልባ የፊት ቆዳ እርጅናን ከመከላከል ባለፈ በጣም ብዙ ጠቀሜታ ያሉት ምግብ ቢሆንም አብዛኞቻችን ቤት ውስጥ ግን በጾም ወቅት ካልሆነ በቀር በገበታ ላይ አናየውም። ተልባ በኦሜጋ 3 ፋቲ አሲድ የበለጸገ ሲሆን ጤናማ ስብ ካላቸው ምግቦች ውስጥ ይመደባል። ተልባ የፊት ቆዳ የመለጠጥ አቅምን ወይም ኢላስቲሲቲውን በመጨመር በአይን፣ ጉንጭ እና በግንባር ዙሪያ የሚታየው በቀላሉ የመጨማደድ ሂደት ያስቀራል። በተለይም ተልባ ቅባታማ የፊት ቆዳ ላላቸው ሰዎች በጣም ጠቃሚ ሲሆን የተደፈኑ የፊት ቆዳ ቀዳዳዎችንም ለመክፈት ያግዛል። ታዲያ እነዚህን የተልባ ጠቀሜታዎች ለማግኘት በተለመደው መልኩ በቀላሉ በማዘጋጀት መመገብ እንዲሁም በገበያ ላይ የሚገኙ ተፈጥሯዊ የተልባ የፊት ዘይቶችን መቀባት ይመከራል። 11ኛ ነጭ ሽንኩርት። በተለይ ለፀሐይና ለሙቀት በእጅጉ የሚጋለጡ ከሆነ የፊታችሁ ቆዳ በፍጥነት እንዲያረጅ ከሚያግዙት ምግቦች ውስጥ ዋነኛው ነጭ ሽንኩርት ነው። ነጭ ሽንኩርት ፀሐይ ላይ በምትሆኑበት ሰዓት በአልትራቫዮሌት ጨረሮች አማካኝነት በፊት ላይ የሚደርሰውን ጉዳት ለማከምና የቆዳ ካንሰርን ለመከላከል ይጠቅማል። ነጭ ሽንኩርት በአንቲኦክሲዳንቶች የበለጸገ በመሆኑ በፊት ላይ የሚደርሱ ጥቃቅን እብጠቶችንና መስመሮችን በመከላከል የፊት እርጅናን ለማዘግየት ያግዛል። 10ኛ ቲማቲም። የፊት እርጅናን በመከላከል ረገድ በግንባር ቀደምትነት ከሚቀመጡ ተክሎች ውስጥ አንዱ ቲማቲም ነው። በተለይም በቲማቲም ውስጥ የሚገኘው የላይኮፔን ይዘት የፊት ቆዳን በፀሐይ ከሚደርስበት መለብለብ ለማከም በጣም ጠቃሚ ነው። ከዚህም በተጨማሪ የቲማቲም ጁስ በማድያት የተበላሸ ፊትን ለማከምና የፊት ቆዳ ስሮች ሳይረግቡ እንዲቆዩ ለማድረግ ያግዛል። በቅርቡ በብሪቲሽ ጆርናል ኦፍ ደርማቶሎጂ የተደረገ አንድ ጥናት እንደሚያሳየው በቀን 5 የሾርባ ማንኪያ የሚሆን የቲማቲም ጁስ የሚወስዱ ሰዎች ከሌሎች በ33% በበለጠ ቆዳቸውን በፀሐይ መለብለብና መገርጀፍ መከላከል ይችላሉ። 9ኛ አቮካዶ። መቼም የአቮካዶ ጥቅም ተዘርዝሮ አያልቅም። ተፈጥሯዊ ሞይስቸራይዘር ከመሆኑ በተጨማሪ በቪታሚን ኢ እና ጠቃሚ ስቦች የተሞላ በመሆኑ ደረቅ ቆዳ ላላቸው ሰዎች በልዩ መልክ ተመራጭ ያደርገዋል። የደረቀና የተጨማደደ የፊት ቆዳን በማለስለስም የወጣትነት መልክን ለማቆየትና ያረጀውንም ለመመለስ ይጠቅማል። በዲቶክሲፋይንግ ንጥረ ነገሮች የበለጸገ ስለሆነ በፊት ላይ የደረቁና የሞቱ የቆዳ ሴሎችን በማንሳት የተወለገ መልክን ለማድረስ ይጠቅማል። የደም አይነታችሁ ኦ ስለሆነ ወይም በሌሎች የጤና ምክንያቶች አቮካዶን መመገብ የማይችሉ ሰዎችም በቀላሉ ከማር ጋር በመቀላቀልና በመቀባት የፊት ቆዳችሁን ያለ ዕድሜ ከሚከሰት እርጅና መጠበቅ ትችላላችሁ። 8ኛ ስኳር ድንች። ስኳር ድንች በቤታ ካሮቲን እና በቪታሚን ኤ የበለጸገ ምግብ ነው።
በአይን ጉንጭና ግንባር ዙሪያ የሚከሰተውን መሸብሸብም ለማስቀረትም በስኳር ድንች ውስጥ የሚገኘው ቪታሚን ኤ በብዛት ማግኘት ይጠቅማል። ያለው የቤታ ካሮቲን ይዘትም የፊት ከለር ወጥነት እንዲኖረውና ተፈጥሯዊ ወዙን እንዳያጣ ያግዛል። ከእነዚህ ሁለት ንጥረ ነገሮች በተጨማሪም ስኳር ድንች የቪታሚን ኢ እና የቪታሚን ሲ ይዘቱም ከፍተኛ በመሆኑ የፊት ቆዳን በሽታ የመከላከል አቅም በመጨመር ፊትን ከሚያጠወልጉና ከሚያገረጅፉ በሽታዎች ይጠብቃል። ሰባተኛ ዳርክ ቸኮሌት። ዳርክ ቸኮሌት ከጊዜ ወደ ጊዜ ለቆዳ ባለው ጠቀሜታ የተነሳ ተፈላጊነቱ በእጅጉ እየጨመረ መጥቷል። በቅርቡ በካምብሪጅ ዩኒቨርሲቲ የተደረገ ጥናት ይፋ እንዳደረገው ዳርክ ቸኮሌት በፊት ላይ የሚደርሱ እብጠቶችን በመቀነስና በፊት ዙሪያ ያለውን የደም ዝውውር በመጨመር የእርጅና ምልክት የሆኑትን መስመሮችና መጨማደዶችን ለማዘግየት ያሉትንም ለመቀነስ ያስችላል። ስድስተኛ ፓፓያ። ሌላው የፊት ቆዳ የመለጠጥ አቅሙን የሚያሻሽለውና የፊት ጡንቻዎችን መርገፍን የሚከላከለው ምግብ ፓፓያ ነው። ፓፓያ በውስጡ ከቪታሚኖች ኤ፣ ሲ እና ኬን እንዲሁም ከማዕድናት ደግሞ ካልሲየም፣ ፖታሲየም፣ ማግኒዚየም እና ፎስፈረስን የያዘ ለጤና በጣም ጠቃሚ የሆነ ምግብ ነው። በውስጡ ባሉት አንቲኦክሲዳንቶችም አማካኝነት በፍሪ ራዲካሎች የሚደርሰውን ጉዳት ለመዋጋትና የእርጅና ምልክቶችን ለማዘግየት ያስችላል። ፓፓያ በተቻለ አቅም በብዛት መመገብ ከፊት ቆዳ ላይ የሞቱ ሴሎችን በማንሳት አንጸባራቂና ለስላሳ ፊትን ያጎናጽፋል። አምስተኛ አረንጓዴ ሻይ። ብዙ ሰዎች አረንጓዴ ሻይን የሚጠቀሙት ከሰውነት ክብደት መቀነስ ጋር በተያያዘ ቢሆንም የፊት እርጅናን የማዘግየት አቅሙ ግን ከፍተኛ ነው። የቆዳ ካንሰርንና ብጉርን ለመከላከል ካለው ጠቀሜታ አንጻር ከአረንጓዴ ሻይ የሚዘጋጁ ብዙ የኮስሞቲክ ምርቶች በገበያ ላይ ይገኛሉ። በቀን ውስጥ 2 እና 3 ብርጭቆ አረንጓዴ ሻይ መጠጣት የፊት ቆዳ እርጥበትን ከመጠበቅም ባለፈ በአይን ስር የሚፈጠሩ እብጠቶችን በመቀነስና የፊት መጨማደድን ለማስቀረት ያስችላል። አራተኛ እርድ። እርድ ዘርፈ ብዙ ጠቀሜታዎች ያሉት ቅመም ሲሆን ለቆዳም እጅግ በጣም ጠቃሚ ነው። የፊት ቆዳ ውጥር እንዳለና ሳይረግብ እንዲቆይ የሚያስፈልገውን ኮላጅን የተሰኘውን የፕሮቲን አይነት ሰውነት በብዛት እንዲያመርት ያግዛል። የደም መርጋትን ስለሚከላከልም በፊት ዙሪያ በቂ የደም ዝውውር እንዲኖር ያደርጋል። ከተለያዩ የቆዳ ችግሮች ጋርም በተያያዘ የሚያጋጥሙ እብጠቶችን መቀነስ ሌላው ተግባሩ ነው። በፀሐይ ጨረር የተነሳ የተጎዳና የደረቀ ቆዳን በማከም የእርጥበት ማጣትና መጨማደድን ለማስቀረት ያስችላል። ሶስተኛ የወይራ ዘይት ወይም ኦሊቭ ኦይል። የወይራ ዘይት የቪታሚን ኤ፣ ዲ እና ኬ ይዘት ያለው ሲሆን ከሁሉም በላይ ደግሞ ለቆዳ ጤንነት እንዲሁም እንደ ሶሪያሲስ ያሉ የቆዳ ችግሮችን ለማከም የሚጠቅሙ የቪታሚን ኢ ይዘቱ እጅግ በጣም ከፍተኛ ነው። ከዚህ በተጨማሪም የቆዳ ሴሎችን የሚያጠቁና እስከ ካንሰር የሚደርስ ጉዳት የሚያስከትሉ ፍሪ ራዲካሎችን ለመዋጋት በሚያስችሉ አንቲኦክሲዳንቶች የተሞላ ነው። እንዲሁም በባክቴሪያል ኢንፌክሽን የተጎዳ ቆዳን በፍጥነት እንዲያገግም ከማገዙም በተጨማሪ ቆዳን በማርጠብ የደረቁትን በማንሳት የወጣትነት መልክን ለማቆየት ይረዳል። ለእነዚህ ሁሉ ጠቀሜታዎች ኤክስትራ ቨርጂን ኦሊቭ ኦይልን በመጠቀም ምግብን ከማዘጋጀትም በተጨማሪ በተለይም ከቤት ስትወጡ ከባድ ፀሐይ ካረፈባችሁ ቤት እንደገባችሁ ኦሊቭ ኦይልን መቀባት ፊትን ከፀሐይ ጨረር ጉዳት ለመጠበቅ ያስችላል። ሁለተኛ ካሮት። ከዓይንና ፀጉር ባለፈ ካሮት ለቆዳ ውበትና የቆዳ እርጅናን ለመዋጋት እጅግ በጣም ጠቃሚ የሆነ ምግብ ነው። ባለው የቪታሚን ኤ ይዘት የተነሳ የቆዳ መድረቅንና በወጣትነት የሚከሰት የቆዳ መጨማደድን ያስቀራል። ከዚህም በተጨማሪ በዓይንና በሌሎች የፊት ክፍሎች ላይ የሚፈጠርን መጥቆርና አጠቃላይ የቆዳ ቀለም መዘበራረቅን በማስተካከል ወጥና አንጸባራቂ የፊት ቆዳን ያላብሳል። ቅባታማ የሆነን ፊት በማጽዳትም በቀላሉ በብጉርና የቆዳ ኢንፌክሽኖች እንዳይጠቃ ይከላከላል። ብዙ አይነት የፊት ማስኮች ከካሮት የሚሰሩ ሲሆን እነዛን በቤት ውስጥ እያዘጋጃችሁ ከመጠቀም ባለፈ በተቻለ አቅም ጥሬውን ካሮት በዕለት ተዕለት የምግብ ዕቅድ ውስጥ ማስገባት ለጤናማና ውብ ቆዳ ቁልፍ ነው። አንደኛ ውሃ። ሁሌም ተደጋግሞ እንደሚባለው ውሃ ሕይወት ነው። በቂ ውሃ የማያገኝ ቆዳ ምንም አይነት ምግብም ሆነ ቅባት ከመሞት አያድኑትም። ስንወለድ ሰውነታችን እስከ 70% የሚሆን የፈሳሽ መጠን የሚኖረው ቢሆንም እያረጀን ስንመጣ ግን ይሄ ቁጥር እስከ 55 እና 50% ድረስ ይወርዳል። ይህ የሰውነት የፈሳሽ መጠን መቀነስ ከምንም በላይ በቆዳችን ላይ የሚያስከትለው ለውጥ ጎልቶ ይታያል። የውሃ መጠናችን በወረደ ቁጥር ቆዳ የመለጠጥ አቅሙን እያጣ ስለሚሄድ በፍጥነት መጨማደድና መሸብሸብ ይጀምራል። የከንፈር መድረቅና መሰንጠቅ እንዲሁም የፊት መጠውለግንም ያስከትላል። በፀሐይ ጨረር የተጎዳ ቆዳም በፍጥነት እንዲያገግምም ሆነ የፊት የጡንቻ ስሮች እንዳይረግቡ ሴሎች በቂ ውሃ ማግኘት አለባቸው። በቂ ውሃ ሳይጠጡ ለቆዳም ሆነ ለሌሎች የጤና ችግሮች መፍትሄ መፈለግ በጊዜና በገንዘብ ላይ መቀለድ ይሆናል። ስለዚህ የፊታችሁ ቆዳ በፍጥነት እንዳይገረጅፍና ያለ ዕድሜያችሁ እንዳታረጁ
ከሁሉም በፊት በቅድሚያ በየቀኑ በቂ ውሃ ስለመጠጣታችሁ እርግጠኛ ሁኑ። ቪዲዮውን ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።